እያለፍኩኝ ምን እንዳየው ታውቃላችሁ? የእንቁራሪት ስጋ የሚሸጥበት ቤት ሁሌ ቻይና እየመጣው አሳይኝ የቻይና ምግብ ስትበይ ትሉኛላችሁ። ስለዚህ አሁን እንግባና እንበላለን ማለት ነው። We want to eat frog. ለሁለት ሰው 150 ሪንዲ አዘናል ጋይስ። ለሁለት ሰው የሚበቃ የእንቁራሪት ወጥ ምን ታጠብልን እዚህ ጋር አድርገን ታጠብልን አላውቅም ዛሬ። ከዛ ምን በላው በዚህ ነው ጋይስ። እችላለሁ ባይ ዘ ወይ እነሱ እኮ ናቸው ግን ጌታን የሚያስቀስፉን ጉድጉድ እያመጡ እንቁራሪት ምናምን እያሉ። እስቲ እንየው ጉዱን። እኔ ቻይና ከመጣው ማክዶናልድስ እንበላለሁ ወይ እንጀራዬን አሙቄ ወይ ድርቆሽ እንበላለሁ እንጂ እኔ በልቼ አላውቅም። ወይኔ መጣ። ዋው ቴንክ ዩ ኢየሱስ ክርስቶስ። በዚህ እንብላ፣ በዚህ ብሉ፣ በዚህ ወይ እንቁራሪቱ እግሩ እኮ ነው ይሄ። ጌታ ኢየሱስ ድረስ የፓስታ ስጎ ነው የሚለው። እውነት ደስ ይላል፣ ሽታው በጣም ደስ ይላል። እና ማስልና ከስር ነው የምናወጣው። ከዛ አስቡት ይሄን በልቼ ጭንቅላቴ እንደነሱ ንጡቅ ሆኖ በቃ ምድርን ስገለባብጣት ማለት ነው። ከእግሩ እንቅመሰው ወይስ ካንገቱ? ካንገቱ ይሻላል። አምቦልት እነዚህ ጌታን ረሃብ ቢመጣ ራሱ አይሞቱም። ኡፍ እስማ አምቦልት ትንሽዬ ግን አሳ ሚል ይመስለኛል። አያችሁት? ሶ ጋይስ ወይኔ እንዴት ነው የሚያቀረሻቸው። ካንተንፌር መምጣት የምትፈልጉ ሰዎች ጊዜ የላችሁም። በጣም ብዙ ሰው መጥቶ እየተመዘገበ ነው። ግን ፓስፖርታችሁን ያላመጣችሁ ካላችሁ ቦታችሁን ሪፕሌስ እናደርገዋለን። በጣም ብዙ ሰው እየመጣ ስለሆነ አሁንም ደግሞ መመዝገብ የምትፈልጉ ካላችሁ ከተን ሁለት አይነት ፓኬጅ አለ እንዳልኳችሁ 370 ሺህ ብር እና 400 ሺህ ብር ቪዛ ከኔ ኢንቪቴሽን ቻይናን ማሳየት ካንተንፌር መግባት ሆቴል ትኬት ጨምሮ ፓኬጅ አዘጋጅተንላችኋል። ሶ ደውላችሁ ምን አይነት ስራ እንደምትሰሩ ተናገሩ። ከዛ በኋላ ለዚህ ስራ ይሄኛው ፌዝ ላይ ትመጣላችሁ። ቢሮኑ ፓስፖርታችሁን ስጡ። ምንም አይነት ቅድመ ክፍያ የለውም። ፓስፖርት ስትወስዱ ብቻ ትከፍላላችሁ። እስከመጨረሻው ድረስ ኢምፖርተር መሆን ትችላላችሁ። አስመጪ መሆን የምትፈልጉ ካላችሁ ደውሉ። እንቁራሪት ሳይሆን የበላሁት ሩዝ ነው ማለት ነው። እና እንውጣ እንክፈልና እዚሁ ጋር ነው